በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች፣ የቅድስት ድንግል ማርያም ወዳጆች እንኳን ለጌታችን ለአምላካችንና ለመድኃኒታችን ለኢየሱስ ክርስቶስ ዓመታዊ የደብረ ታቦር ቡሄ በዓል በሰላም አደረሳችሁ። ቡሄ ማለት ብርሃን መገለጥ ወይንም ክፍት መሆን ማለት ነው። ጌታችን ብርሃነ መለኮቱን የገለጠበት በዓል ስለሆነ ቡሄ ይባላል። ደብረ ታቦር ደግሞ ጌታችን ምስጢረ መለኮቱን የገለጠበት በገሊላ የሚገኝ ተራራ ሲሆን ከ9 አበይት የጌታ በዓላት መካከል አንዱ ነው። ነገር ግን አሁን አንድ አስገራሚ ጥያቄ እንጠይቅ። ሙሴ ከዚህ ዓለም ከተለየ ከብዙ ዘመናት በኋላ በደብረ ታቦር ተራራ ላይ እንዴት ሊታይ ቻለ? ኤልያስስ በሞት ሳይሸነፍ ወደ ሰማይ ከተነጠቀ በኋላ ለምን በዚያ ቦታ ላይ ተገኘ? ጌታችንስ ለምን ሁሉንም ሐዋርያት ሳይሆን ሦስቱን ጴጥሮስን፣ ያዕቆብንና ዮሐንስን ብቻ መረጠ? የችቦ ማብራት፣ የጅራፍ መግረፍና የሙልሙል ዳቦ ምስጢራትሳ ከደብረ ታቦር ጋር እንዴት ይገናኛል? ይህ ተራ ታሪክ አይደለም። በደብረ ታቦር ላይ የተገለጠው ምስጢር ስለ ክርስቶስ ማንነት፣ ስለ ሕግና ስለ ነቢያት፣ ስለ ሕያዋንና ስለ ሙታን እንዲሁም ስለ ባህላዊና መንፈሳዊ ምልክቶቻችን የሚናገረው ታላቅ መልእክት ነው። እስከ መጨረሻው አብራችሁን ቆዩ። ቪዲዮ የሚጠቅማችሁ ከሆነ ላይክ በማድረግ ሌሎች ኦርቶዶክሳውያንም እንዲደርስ አድርጉ። በቅዱስ ማቴዎስ ወንጌል ምዕራፍ 17፣ በማርቆስ ወንጌል ምዕራፍ 9 እና በሉቃስ ወንጌል ምዕራፍ 9 ላይ እንደተጻፈው ጌታችን ኢየሱስ ክርስቶስ ሦስቱን ደቀ መዛሙርት ማለትም ጴጥሮስን፣ ያዕቆብንና ዮሐንስን ይዞ ወደ ረጅም ተራራ ወደ ደብረ ታቦር ወጣ። እዚያም በፊታቸው መልኩ ተለወጠ፣ ፊቱም እንደ ፀሐይ በራ፣ ልብሱም እንደ ብርሃን ነጭ ሆነ። ይህ ለጌታችን አዲስ ክብር ተሰጥቶት ሳይሆን በሰውነቱ ተሸፍኖ የነበረው መለኮታዊ ክብሩ በተወሰነ መጠን ለደቀ መዛሙርቱ ተገለጠ። በዚያ ቅጽበት ከብሉይ ኪዳን የሞተው ሙሴና በሕይወት ወደ ሰማይ ያረገው ኤልያስ መጥተው ከጌታ ጋር ሲነጋገሩ ታዩ። በዚህ ጊዜ ሐዋርያው ቅዱስ ጴጥሮስ በተመስጦ ሆኖ ጌታ ሆይ፣ በዚህ መሆን ለኛ መልካም ነው። ብትወድስ 3 ዳስ እንስራ፣ አንዱን ለአንተ፣ አንዱን ለሙሴ፣ አንዱን ደግሞ ለኤልያስ አለ። ወዲያውኑም ብሩህ ደመና ጋረዳቸው። ከደመና ውስጥም በእርሱ ደስ የሚለኝ የምወደው ልጄ ይህ ነው፣ እርሱን ስሙት የሚል የአብ ድምፅ ተሰማ። ሐዋርያቱም በፍርሃት ወደቁ። ጌታ ግን አንስቶ አበረታታቸው። ለመሆኑ ከነቢያት 2ቱ ሙሴንና ኤልያስን ከሐዋርያት ደግሞ 3ቱ ጴጥሮስ፣ ያዕቆብንና ዮሐንስ ለምን ተመረጡ? ትልቅ ምስጢራቱን ደግሞ እንመልከት። አንደኛ የሕያዋንና የሙታን አምላክ መሆኑን ለማሳየት ሲሆን ሙሴ ከሙታን ወገን፣ ኤልያስ ደግሞ በሕይወት ከተነጠቁት ከሕያዋን ወገን በመሆናቸው ክርስቶስ በሕያዋንና በሙታን ላይንም ስልጣን ያለው አምላክ በመሆኑ ለማረጋገጥ ነው። ሁለተኛው ደግሞ ሕግንና ነቢያትን ወደ ክርስቶስ እንደሚመሩ ለማሳየት ሲሆን ሙሴ የሕግ ተወካይ ሲሆን ኤልያስ ደግሞ የነቢያት ተወካይ ናቸው። ሁለቱም በክርስቶስ ፊት ቆመው መታየታቸው ሕግና ነቢያት ፍጻሜያቸው ክርስቶስ መሆኑን ያሳያል። ሶስተኛው ደግሞ ጌታችን ኤልያስ ወይንም ሌላ ነብይ አለመሆኑን ለማረጋገጥ ሲሆን በዚያ ዘመን ሰዎች ኢየሱስ ኤልያስ ነው ወይንም ከነቢያት አንዱ ነው ይሉ ነበር። ኤልያስና ሙሴ ራሳቸው መጥተው በፊቱ በማቆማቸው እርሱ የነቢያት ፈጣሪና ጌታ መሆኑ ተገለጠ። አራተኛው የሙሴን የቀድሞ ምኞት ለመፈጸም ሲሆን በዘጸአት 33 ላይ ሙሴ ክብርህን አሳየኝ ብሎ ጠይቆት ነበር። በብሉይ ኪዳን ያልተሰጠው ይህ ዕድል በደብረ ታቦር ላይ የክርስቶስን መለኮታዊ ክብር በማየት ተፈጸመለት። አምስተኛ ከነቢያት 2 ከሐዋርያት 3 ለምን ሆነ ተብሎ ቢጠየቅ ብሉይ ኪዳን በሁለት ነቢያት ማለትም በሙሴና በኤልያስ ሲመሰከር አዲስ ኪዳን ደግሞ በ3 ሐዋርያት ተመሰከረ። የቀድሞ ተስፋና የአዲሱ ኪዳን ምስክርነትም በክርስቶስ ፊት ተገናኙ። ስድስተኛ የሦስቱ ሐዋርያት ምርጫ ደግሞ ጴጥሮስ፣ ያዕቆብና ዮሐንስ በኢያኢሮስ ልጅ ትንሣኤ በደብረ ታቦር መለወጥና በጌቴሰማኒ ጸሎት ላይ ተለይተው ተገኝተዋል። የሞት ድል የመለኮት ክብርንና የመከራውን ምስጢር እንዲመሰክሩ
የሚመሰክሩ የተመረጡ የታመኑ ምስክሮች ነበሩ። አሁን ደግሞ እጅግ ወደምንወደው የበዓሉ ባህላዊ መንፈሳዊ ምልክቶች ሚስጥር እንለፍ። አንደኛ የጅራፍ መርገፍገፍ ሲሆን ጌታ በደብረ ታቦር ተራራ ላይ ብርሃኑን ሲገልጥ መለኮታዊ ድምጽ በመሰማቱ ምድር ተናወጠች፣ ነጎድጓድም ሆነ። የጅራፍ ድምጽ ያንን የደብረ ታቦር መለኮታዊ ነጎድጓድ ያስታውሰናል። በተጨማሪም አይሁድ ጌታን ለመያዝ በሌሊት በችቦ ሲፈልጉት የነበረው መከራና ጌታን ስቅላት ያሳስበናል። ሁለተኛ ችቦ ማብራት ሲሆን ጌታ ብርሃነ መለኮቱ የተገለጠው በሌሊት ነበረ። ተራራው በብርሃን ሲሞላ የአካባቢው እረኞች ጨለማው ጠፍቶ ቀኑ የነጋ መስሏቸው ነበረ። ዛሬ ችቦ የምናበራውም ያንን መለኮታዊ ብርሃን ለማሰብ ነው። ሶስተኛ ሙልሙል ዳቦ ሲሆን እረኞቹ የጌታ ብርሃንን አይተው ደስ ብሏቸው ሳይመለሱ ተራራው ላይ አደሩ። ወላጆቻቸውም ልጆቻቸው ስለቆዩባቸው ስንቅ የሚሆናቸው ሙልሙል ዳቦ ጋግረው ወደ ተራራው ይዘውላቸው ሄዱ። ዛሬም ለልጆች ሙልሙል ዳቦ የሚሰጠውም ያንን ታሪክ ለመዘከር ነው። አራተኛ የልጆች ሆያ ሆዬ ጨዋታ ሲሆን እረኞቹ ዳቦውን ይዘው ሲመለሱ በደስታ እየዘመሩ ወደ ቤት ገቡ። ዛሬም ልጆች በደስታ ሆያ ሆዬ እያሉ የሚጫወቱት ያንን የደብረ ታቦርን ታላቅ ደስታን ለመግለጽ ነው። ደብረ ታቦር ለኛ ለዛሬ ህይወታችን ምን ይነግረናል? በህይወታችን ውስጥ ጨለማ፣ መከራ፣ ጭንቀትና ፍርሃት የሚበዛባቸው ጊዜያት ሊኖሩ ይችላሉ። ነገር ግን ደብረ ታቦር አንድ ታላቅ ተስፋን ይሰጠናል። ከጨለማ በኋላ ብርሃን አለ። ደቀ መዛሙርቱ በደብረ ታቦር ተራራ ላይ ያዩት ክብር ከጌታችን ጋር ለሚከተለው መከራና ስቅለት በፊት የተሰጣቸው ማጽናኛ ነበር። እኛም በመከራ ጊዜ እንዳንወድቅ ከመከራውን በላይ ያለውን የክርስቶስን ብርሃን እንድናይ ይጠራናል። የደብረ ታቦር ዋና ምልክትም ይህ ነው። ክርስቶስን እዩ፣ ክርስቶስን ስሙ፣ ክርስቶስን ተከተሉ። የደብረ ታቦር ወይንም የቡሄ በዓል ሚስጥሩ በአጭሩ ይህንን ይመስላል። አሁን ደግሞ ልባችንን በመንፈሳዊ ደስታ እናሳርፍ። ለዚህ የተቀደሰ ዕለት የሚሆኑ ውብ የደብረ ታቦር መዝሙራትን አብረን እንስማ። እየሰማችሁ ከበረከቱ ተሳተፉ። Yeah.
We